ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኦሮሚያን ሕዝብ ዘርፋችሁ በሰላም ለመኖር አታስቡ ሲሉ የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ አስጠነቀቁ። ኢትዮ ቴሌኮም እና ሳፋሪኮም አገልግሎቶቻቸው ላይ ድጋሚ ከ15 በመቶ ያላነሰ የዋጋ ጭማሪ ማድረጋቸው ታወቀ። የአፍሪካ ህብረት የአህጉሪቱን ችግሮች በየዓመቱ በሚያደርጋቸው ጉባኤዎች አሳሳቢ ናቸው ከማለት በዘለለ አንዳች ጠብ የሚል መፍትሄ አለማምጣቱ ጥያቄ ፈጥሯል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። የኦሮሞን ህዝብ ዘርፋችሁ በሰላም ለመኖር አታስቡ ሲሉ የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ አስጠነቀቁ። ከሰሞኑ እየተካሄደ በነበረው የጨፌ ኦሮሚያ ምክር ቤት ስብሰባ ላይ በርከት ያሉ አነጋጋሪ ሀሳቦች ተሰንዝረዋል። ሩሃ ግርማ ተጨማሪ አላት። ባለፉት 2 ቀናት በአዳማ ከተማ በአባገዳ አዳራሽ ሲካሄድ በቆየው የኦሮሚያ ጨፌ 6ኛ የስራ ዘመን 5ኛ ዓመት 10ኛ መደበኛ ጉባኤ ላይ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ የ6 ወራት የስራ ሪፖርት ለጉባኤው አቅርበዋል። በጉባኤው ላይም በርከት ያሉ አነጋጋሪ ሀሳቦች ተሰንዝረዋል። በተለይም የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አወሉ አብዲ ያደረጉት ንግግር የብዙዎችን ትኩረት ስቧል። ምክትል ፕሬዝዳንቱ ኦሮሞን የሚሰርቅ ሆነ የሚዘርፍ አካል በሰላም መኖር ስለማይችል መጠንቀቅ አለበት ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። እኔ ኦሮሞ ሳመኒ ፈያ በውን እንጅርቱ ወሪ ዋፉፉ የኦሮሞ ህዝብን ሰርቆ በሰላም መኖር አይቻልም። በየደረጃው ያለው አመራር ህዝቡን በንጹህ ልብ ነው ማገልገል ያለበት። በተመሳሳይ ከ2 ሳምንት በፊት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራችሁ አካል ካለ በቦክስ ጭምር ግጠሟቸው ሲሉ መናገራቸው ይታወሳል። ጉቦ ሳንቲመቱ ምንም አይነት ጉቦ እንዳትሰጡ፣ የሚያስቸግራችሁ ሰው ካለም ለሚመለከተው አካል አሳውቁ። እነሱ ምላሽ ካልሰጧችሁ ለኛ አሳውቁ። ከኛ ምላሽ ካላገኛችሁም ዝም አትበሉ። በቦክስም ቢሆን ምቷቸው። ለሌባ የተለያየ ስም እየሰጠነው ማበረታታት የለብንም። ምክንያቱም እኛ ማህበረሰብ ውስጥ መቆየት የለባቸውም። መጥፋት ያለበት ሰው መጥፋት አለበት። እኔም ብሆን ሀገርና ህዝብ መቀጠል ስላለበት፣ ህዝብና ሀገር እንዲቀጥል ከተፈለገ ደግሞ እነዚህ ወንበዴዎች መወገድ አለባቸው። ካላ ከሲታን አባብሲሳ ደሙ እንደው ነው ጅራት አቶ ሽመልስ በትላንትናው የጨፌ ጉባኤ ባደረጉት ንግግር የኦሮሞ ህዝብ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለ የነበረ ቢሆንም ከለውጡ ዓመታት ወዲህ ግን እድሉን እንዲወስን ያለውን እምቅ ሀብት እንዲጠቀም መደረጉን ሲናገሩ ተደምጠዋል። ሆጂቲ ከማ ካን ዱፌ ኡማኒ ኬኛ ሂሬስ ባለፉት የለውጥ ዓመታት የህዝባችንን ችግር 1 2 3 ተብሎ ሊቆጠር እስከሚችል ድረስ እልባት እያገኘ ነው። ላለፉት ረጅም ዓመታት የኦሮሞ ህዝብ ከልማት ተገፍቶ የነበረ ቢሆንም አሁን ግን በኢትዮጵያ ካሉ ሁሉም ብሔር ብሔረሰቦች ጋር ተዋዶና ተቻችሎ የሀገር ባለቤት ሆኖ እድሉን በራሱ እንዲወስን ያለውን እምቅ ሀብትም እንዲጠቀም ሆኗል። ሁንዱምቱ ቃጫኒ ጉባኤው በቆይታው ክልላዊ ፋይዳ ያላቸውን ሪፖርቶች መርምሮ ከማጽደቁም በላይ ልዩ ልዩ ሹመቶችን መስጠቱ ተገልጿል። ኢትዮ ቴሌኮም እና ሳፋሪኮም አገልግሎቶቻቸው ላይ ድጋሚ ከ15 በመቶ ያላነሰ የዋጋ ጭማሪ ማድረጋቸው ታወቀ። ሁለቱም የቴሌኮም አገልግሎት አቅራቢ ተቋማት ጭማሪውን ያደረጉት ከመንግስት በመጣ መመሪያ መሆኑን ገልጸዋል። ብዙነህ እንዳለ ዝርዝር አለው። ለብሔራዊ የአደጋ ስጋት ምላሽ ፈንድ ከ17 የገቢ ምንጮች በቋሚነት ሀብት ለመሰብሰብ ታቅዷል። ለአደጋ ስጋት ምላሽ ፈንድ ገቢ ከሚሰበሰብባቸው የተለያዩ ምንጮች መካከል የባንክና ቴሌኮም አገልግሎቶች ደግሞ ተካተውበታል። በኢትዮጵያ የአደጋ ስጋት ስራ አመራር አዋጅ ቁጥር 1386/2017 መሰረት የአደጋ ስጋት ምላሽ ፈንድ ገቢን የሚያስተዳድር ጽህፈት ቤትና የገቢ ምንጭ ወሰን በሚኒስትሮች ምክር ቤት በወጣ ደንብ ተወስኗል። በደንቡ የአደጋ ስጋት ምላሽ ፈንድ የገቢ አሰባሰብ ምንጭና ምጣኔ የተወሰነ ሲሆን ከየካቲት ወር ጀምሮ ተግባራዊ እንደሚደረግ ይታወቃል። ከተለያዩ አገልግሎቶች የሚሰበሰብ ሀብት የኢትዮጵያን አደጋ ስጋት ምላሽ ፈንድ ጽህፈት ቤትን ለማቋቋምና የሚሰበሰበውን የገቢ መጠን ለመወሰን የወጣ የሚኒስትሮች ምክር ቤት ደንብ ቁጥር 576/2018 በዝርዝር ተወስኗል። በደንቡ መሰረት ለአደጋ ምላሽ የሚሰበሰበው ገቢ በ17 ምንጮች ላይ የተመሰረተ ሲሆን 15ቱ ምንጮች በአገልግሎት ሰጪዎች አማካኝነት ከህዝብ የሚሰበሰቡ ናቸው። ይህንን ምክንያት በማድረግ ኢትዮ ቴሌኮም እና ሳፋሪኮም አገልግሎታቸው
በሚሸጣቸው ላይ ድጋሚ የ15 በመቶ ያላነሰ የዋጋ ጭማሪ አድርጓል። ኢትዮ ቴሌኮም የዋጋ ጭማሪ ያደረግኩት ለብሔራዊ አደጋ ስጋት ምላሽ ፈንድ የሚውል መዋጮ መሰብሰብ ስለጀመርኩ ነው ያለ ሲሆን ሳፋሪኮም በበኩሉ ከመንግስት በመጣ ትዕዛዝ በቀጥታ ለብሔራዊ አደጋ ስጋት ምላሽ ፈንድ የሚውል ገቢ ለመሰብሰብ በአገልግሎቶቹ ላይ ጭማሪ መደረጉን ገልጿል። ኢትዮ ቴሌኮም በሚሰጣቸው አገልግሎቶች በዚህ ዓመት ብቻ 2 ጊዜ የዋጋ ጭማሪ ያደረገ ሲሆን ባለፈው የታህሳስ ወር ላይ በአንድ ጊዜ እስከ 500 ብር ጭማሪ ያደረገው ተቋሙ በዚህ ወር በድጋሚ ጭማሪ ማድረጉ ታውቋል። ሀገር በቀሉ የቴሌኮም አገልግሎት አቅራቢ ድርጅት ታህሳስ 22 2018 ዓ.ም የዋጋ ጭማሪውን አስመልክቶ በሰጠው መግለጫ በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት የዋጋ ጭማሪ አድርጌያለሁ ማለቱ አይዘነጋም። በወቅቱ በተደረገው የዋጋ ማስተካከያ 1300 ብር ሲሸጥ የነበረው ወርሃዊ ያልተገደበ የኢንተርኔት ጥቅል 500 ብር ጨምሮ 1800 ብር ተደርጎ ነበር። ወርሃዊ ያልተገደበ የኢንተርኔትና የድምፅ ጥቅል ደግሞ ወደ 2375 ብር ከፍ ተደርጓል። 65 ብር ሲሸጥ የነበረው ዕለታዊ ያልተገደበ የኢንተርኔት ጥቅል 20 ብር ጨምሮ 85 ብር ሆኖ ነበር። አሁን ደግሞ ለሁለተኛ ጊዜ በተደረገው የዋጋ ጭማሪ 1800 ብር የነበረው ወርሃዊ ያልተገደበ የኢንተርኔት ጥቅል 2000 ብር ገብቷል። በ2375 ብር ይሸጥ የነበረው ወርሃዊ ያልተገደበ የኢንተርኔትና የድምፅ ጥቅል ደግሞ 275 ብር ጨምሮ 2675 ብር ሆኗል። ወደ 85 ብር ከፍ የተደረገው ዕለታዊ ያልተገደበ የኢንተርኔት አገልግሎት ዋጋም ጨምሮ 95 ብር ገብቷል። በተመሳሳይ መልኩ ሳምንታዊ ጥቅል ላይም የዋጋ ጭማሪው ተደርጓል። ኢትዮ ቴሌኮም በአገልግሎቶቹ ላይ 2 ጊዜ የዋጋ ጭማሪ ያደረገው ለብሔራዊ አደጋ ስጋት ምላሽ ፈንድ የሚውል መዋጮ መሰብሰቡን በመጀመሩ እንደሆነ ተገልጿል። መንግስት የሀገሪቱን የአደጋ መከላከል የመቋቋም አቅም በራስ አቅም ለመገንባት በሚል ቋሚ ሀብት ለመሰብሰብ ከመረጣቸው ተቋማትም አንዱ ኢትዮ ቴሌኮም መሆኑ ተገልጿል። ሆኖም ተቋሙ ተማሪዎችን፣ መምህራንና አካል ጉዳተኞችን ጨምሮ አብዛኛው ማህበረሰብ የሚጠቀምባቸውን 51 የጥቅል አይነቶች ላይ የሚሰበሰበውን መዋጮ ኩባንያው ራሱ የሚሸፍን ይሆናል ሲል አስታውቋል። ከዚህ በተጨማሪ በየወሩ ለብሔራዊ አደጋ ስጋት ምላሽ ፈንድ የሚውል መዋጮ የሚሰበሰብባቸው ተቋማት ይፋ የተደረጉ ሲሆን የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ዳታ አየር ሰዓት ዋጋ 5 በመቶ፣ ባንኮች፣ አነስተኛ ጥቃቅንና የፋይናንስ ተቋማት ከሚሰጡት የብድር መጠን 1 በመቶ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ ላይ 5 በመቶ፣ የኢንሹራንስ ኩባንያዎች በሚሰበስቡት የፕሪሚየም አገልግሎት 1 በመቶ፣ ከሀገር ውስጥ የአየር በረራ ትኬት በአንድ በረራ ትኬት 100 ብር፣ ከፓስፖርትና ቪዛ አገልግሎት ክፍያ በእያንዳንዱ ላይ 200 ብር፣ ከሰነዶች ምዝገባ ማረጋገጫ አገልግሎት 5 በመቶ፣ በማንኛውም ንግድ ፍቃድ ማውጣትና ማደስ አገልግሎት ላይ 200 ብር፣ ነዳጅ አቅራቢ ድርጅቶች በሚያቀርቡት ሽያጭ ላይ በ1 ሊትር 1 ብር፣ ከኬሚካል አምራች ድርጅቶችና አስመጪዎች ሽያጭ ላይ 100 ብር፣ ከሀገር ውስጥ ትንባሆና አልኮል ምርቶች ሽያጭና ከውጭ በሚገቡ የትንባሆና አልኮል ምርቶች ሽያጭ ላይ 5 በመቶ፣ ከባህር ትራንስፖርትና የሎጂስቲክስ አገልግሎት ከሚሰጠው አገልግሎት 5 በመቶ እንዲሁም ከሎተሪ ሽያጭ ላይ እንዲሁም የእድል አሸናፊዎች ላይ ደግሞ 100 ብር የሚሰበሰብ እንደሆነ ተገልጿል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቋል። ታዲያ ይህ ከተመሰረተ ከ60 ዓመታት በላይ ከህብረቱ ዳግም ምስረታ ጊዜ ጀምሮ ደግሞ ላለፉት 24 ዓመታት የመሪዎች ጉባኤውን ሲያካሂድ የዘለቀው አህጉራዊ ተቋም የአፍሪካን የዘመናት ችግሮች እየፈታ የመጣ ነው ወይ የሚለው ብዙ ጥያቄዎችን የሚያስነሳ ነው። ለመሆኑ አብዛኛው ወጪው በውጭ ተቋማትና አገራት የሚሸፈነው የአፍሪካ ህብረት የሰሞኑን ጨምሮ ለ39ኛ ጊዜ በተደረጉ የመሪዎች ጉባኤያት በፖለቲካ፣ በኢኮኖሚ፣ በአንድነትና በጸጥታ ረገድ ምን ተጨባጭ እድገቶችን አሳይቷል ብሎ የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። በ1930ዎቹ ዓመተ ምህረት ኢትዮጵያ የሊግ ኦፍ ኔሽንስ የወቅቱ የተባበሩት መንግስታት ድርጅት ብቸኛዋ አፍሪካዊት አባል ሀገር እንድትሆን ትልቅ ሚና የተጫወቱት የኢትዮጵያው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የአፍሪካ አንድነት ድርጅት የዛሬው የአፍሪካ ህብረት እንዲመሰረት ከሀሳብ ጀምሮ እስከ ተግባራዊ ምስረታው እውን መሆን እንደ ጋናው ክዋሜ ንክሩማ
የኬንያው የነጻነት ታጋይና አርበኛ ጆሞ ኬንያታ፣ የጊኒው ሴኮ ቱሬ፣ የሴኔጋሉ ሌኦፖልድ ሴዳር ሴንጎርና ሌሎችም የአፍሪካ ቀደምት መሪዎች የነጻነት ታጋዮችና የፓን አፍሪካኒዝም ፍልስፍና አቀንቃኞች ጋር በጋራ በመሆን ያበረከቱት አስተዋጽኦ ዛሬም ድረስ ሲወሳ የሚኖር ነው። ግንቦት 15 ቀን 1955 ዓ.ም ዋናው የድርጅቱ ምስረታና የአፍሪካ መሪዎች የመክፈቻ ጉባኤ አዲስ አበባ ውስጥ ሲካሄድ ንጉሠ ነገስቱ ባሰሙት ንግግር የዚህ ታላቅ ጉባኤ መደረግና የመላው አፍሪካ መሪዎች ተካፋይ መሆን ለዚህች ክፍለ ዓለማችን በውስጧም ለሚገኙ ህዝቦቻችን ላለን ጥቅም አሳቢነት አይነተኛ ምስክር ነው። ተስፋና ራዕያችንንም በተግባር እናሳያለን ሲሉ ድርጅቱ ለአፍሪካ የሰነቀውን ተስፋና ድል ገልጸው ነበር። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ህዝብ ነፃ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። እኛ አፍሪካውያን ብዙ መቶ ዓመታት ዳኝነትና መብት ተነፍገን የቆየን ስለሆን ዛሬ ትክክለኛ ዳኝነትና መብት ካለን ድምጻችንን በመናሰማበት ጊዜ ልንሰማ እንችላለን። የአፍሪካ አንድነት ድርጅት ተቋም የአንድ ጎልማሳ ዕድሜ ካስቆጠረን በኋላ ለአፍሪካውያን የሚፈልጉትን ስኬት፣ ሰላምና ብልጽግና ካለማምጣቱም ሌላ በድርጅቱ መተዳደሪያ ቻርተር ላይ በሀገራት ሉዓላዊነት ጉዳይ ጣልቃ አይገባም የሚለው አንቀጽ አባል ሀገራቱ ተገቢ ያልሆነ ህገወጥ ተግባርን እንዲፈጽሙና በመካከላቸው የሚከሰቱ ግጭቶችንም ለማስቆም የሚያስችል አቅም እንዲያጣ አድርጎት ቆይቷል። የአፍሪካ ኒውስ ድረገጽ መረጃ እንደሚያሳየው ከህብረቱ ጠቅላላ በጀት በአባል ሀገሮች የሚሸፈነው 38 በመቶ ብቻ ሲሆን 61 በመቶ ደግሞ በውጭ ሀገሮች ድጋፍ የሚገኝ ከመሆኑ ባለፈም ሁሉም አባላት በታማኝነት የሚጠበቅባቸውን መዋጮ የማያደርጉ መሆናቸው የህብረቱን ውጤታማነት ፈተና ውስጥ ካስገቡት መካከል አንዱ ችግር እንደሆነ ይነገራል። አባል ሀገራቱ የሚጠበቅባቸውን አመታዊ መዋጮ መክፈል አለመቻላቸውም እንቅስቃሴውን ይበልጥ እያዳከመው በመምጣቱ ደቡብ አፍሪካ ደርባን በተካሄደ ጉባኤ ተቋሙ ይህን መሰረታዊ ችግር ገምግሞ በአህጉሩ የተሻለ የፖለቲካዊ የማህበራዊና የምጣኔ ሀብት እድገት ለማስመዝገብ አዲስ የጋራ ተቋም መገንባት መተኪያ የሌለው አማራጭ መሆኑን በማመን እንደ ግሪጎሪያኑ አቆጣጠር ሐምሌ 2 ቀን 1995 ዓ.ም የአፍሪካ አንድነት ድርጅት ወደ አፍሪካ ህብረትነት ሊቀየር ችሏል። ጉባኤው የደቡብ አፍሪካውን የቀድሞው ፕሬዝዳንት ታቦ ምቤኪን የመጀመሪያው የህብረቱ ሊቀመንበር አድርጎ መሰየሙም የሚታወስ ነው። ከ62 ዓመታት በፊት የአፍሪካ አንድነት ድርጅት ምስረታ እውን ከሆነ በኋላ በየዓመቱ ሲያካሂድ የቆየውን የመሪዎች ጉባኤ ከህብረቱ ዳግም ምስረታ ጊዜ ጀምሮ ላለፉት 24 ዓመታት በልዩ ልዩ መርሃ ግብሮች እያካሄደም ይገኛል። ዘንድሮም ከየካቲት 7 እስከ 8 ለ2 ቀናት የዘለቀው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ትናንት ሲጠናቀቅ አዲስ አበባ የከተሙት የአፍሪካ መሪዎች ለአህጉራቸው መፍትሄ ነው ያሉት ነጥቦች ላይ ተወያይተው ውሳኔ አስተላልፈዋል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ የመክፈቻ ስነ ስርዓት ላይ ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ግጭት፣ መፈናቀልና የፍትህ እጦት አሁንም የአህጉሩ አሳሳቢ የጸጥታ ችግሮች ሆነው መቀጠላቸውን ገልጸዋል። ይሁንና የአፍሪካ ህብረት የአህጉሩን ችግሮች በየዓመቱ በሚያደርጋቸው ጉባኤዎች አሳሳቢ ናቸው ከማለት በዘለለ አንዳች ጠብ የሚል መፍትሄ ባለመስጠቱ ብዙዎች ጥርስ የሌለው አንበሳ ነው ሲሉ ይጠሩታል። አፍሪካ ከሌሎች ዓለማት በተለይ ተዝቆ የማያልቅ እምቅ የተፈጥሮ ሀብት ባለቤት ብትሆንም ከውጭ እርዳታና ጥገኝነት ለመላቀቅ ባለመቻሏ ዛሬም የአፍሪካ ህብረት በምዕራባውያን ተጽዕኖ ስር እንደወደቀ ይነገራል። ጽንፈኝነትና የእርስ በርስ ግጭትና ጦርነት፣ በዲሞክራሲያዊ ምርጫ ወደ ስልጣን የመጡ መንግስታት በወታደራዊ ኃይል የመለወጥ እንቅስቃሴ መጠናከር፣ አምባገነናዊ የሆነ ሙሰኛና ብልሹ አስተዳደር መንሰራፋት፣ የውጭ ኃይላት ግጭቶችን በተለያየ መንገድ በመቀስቀስ በሰላም ማስከበር ተልእኮ ስም ወታደሮቻቸውን አስፍረው የሀገራትን የተፈጥሮ ሀብት የሚቀራመቱበት ስልታዊ ዘዴና ስፍር ቁጥር የሌለው ወታደራዊ የጦር ሰፈሮችን በአፍሪካ እየገነቡ ያለው ሂደት አምባገነን የአፍሪካ መንግስታትን በውጭ ድጋፍ እየታገዙ የውክልና ጦርነት በጎረቤቶቻቸው ላይ የሚከፍቱበት መንገድ ከአህጉራዊ ውህደት ይልቅ ቅራኔን የሚያስፋ መሆኑ ሲጠቀስ፣ ድህነትና የዕዳ ጫናም የአፍሪካ ህብረት ግቦቹን እውን እንዳያደርግ ከተጋረጡበት
ህብረት እንቅፋቶች ጥቂቶቹ መሆናቸው በተደጋጋሚ ይነገራል። የአፍሪካ ህብረት የአውሮፓ ህብረትን ልምድ በመቅሰም በአፍሪካ ፖለቲካዊ ውህደትን ለመፍጠር የተወጠነው እቅድ በአባል ሀገራቱ መካከል የተመጣጠነና የተረጋጋ ምጣኔ ሀብት በሌለበት ሁኔታ አዳጋች መሆኑን የሚገልጹት ተንታኞች ያም ቢሆን በጀመረው ተቋማዊ ለውጥ ከግማሽ ምዕተ ዓመት በላይ የዘለቀ የተዋሃደ አንድ የአፍሪካ ማህበረሰብን የመፍጠር ራዕዩን እውን ለማድረግ እንደ አፍሪካ ነጻ የንግድ ቀጠና ትብብር መርሃ ግብርን የመሳሰሉ የማህበረሰቡን ቁርኝትና የምጣኔ ሀብት እድገትን ሊፈጥሩ የሚችሉ እቅዶቹን ገቢራዊ ማድረጉ እንደ መልካም እርምጃ ይነሳል። ይሁንና 55 የአፍሪካ ሀገራትን የሚያስተባብረው ህብረቱ እንደ ግሪጎሪያኑ አቆጣጠር እስከ 2063 ዓ.ም እውን አድርገዋለሁ ብሎ የነደፈውን አጀንዳ ተግባራዊ ለማድረግና በራሷ የቆመች አፍሪካን ለመገንባት መሪዎች ለለውጥ ከሚኖራቸው ቁርጠኝነት ባሻገር አገራት ዘርፈ ብዙ የትብብር ግንኙነቶች መፍጠር ይኖርባቸዋል የሚል ምክረ ሀሳብ መስተጋባቱን እንደቀጠለ ነው። የጸጥታው ምክር ቤት አሁን ያለውን ዓለም አልወከለም ሲሉ አንቶኒዮ ጉቴሬስ ተናገሩ። የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በሰጡት ጋዜጣዊ መግለጫ ላይ የጸጥታው ምክር ቤት ሊሻሻል እንደሚገባው ሲገልጹ ተደምጠዋል። ጽዮን ላይኩን ዝርዝር አላት። Nation by nation, the delegates stand up for the great new charter they hammered out together. 50 nations standing side by side, unanimous for peace. በግሪጎሪያኑ 1945 የተባበሩት መንግስታት ድርጅት እንዲመሰረት በሳን ፍራንሲስኮ በተፈረመው ቻርተር ላይ ፊርማቸውን ካኖሩ ሀገራት መካከል አራቱ አፍሪካውያን ሀገራት ይገኙበት ነበር። ኢትዮጵያ፣ ደቡብ አፍሪካ፣ ላይቤሪያና ግብጽ የመንግስታቱ ድርጅት እንዲመሰረት ከረዱ የዓለም ሀገራት መካከል ተሰላፊ ነበሩ። ይሁንና ከሁለተኛው የዓለም ጦርነት በኋላ የተመሰረተው ይኸው ድርጅት የጸጥታ ምክር ቤቱን ሲያቋቁም ከነዚህ ከአራቱ የተመድ መስራች አፍሪካዊ ሀገራት አሊያም አንድ አፍሪካን የሚወክል ሀገር ቋሚ መቀመጫ ሳይኖረው መቅረቱ ከዚያም አልፎ ይህ ሂደት ላለፉት ከ80 በላይ ዓመታት መዝለቁ ዛሬም ድረስ ብዙዎችን የሚያነጋግር የዓለማችን መድልኦ ሆኖ ቀጥሏል። ለዚህ ሁኔታ እንደ አመክንዮ የሚሰጠው ምክር ቤቱ ሲመሰረት የነበረው ዓለም አቀፍ ሁኔታ ዛሬ ካለው ጋር ፍጹም የተለየ መሆኑ ሲሆን ይህም በ1945 አብዛኞቹ የአፍሪካና የእስያ ሀገራት በቅኝ ግዛት ስር መሆናቸውና አፍሪካም እንደ አህጉር ነጻ አህጉር አለመሆኗ ነበር። በዚህም በወቅቱ የጸጥታው ምክር ቤት ሲዋቀር በሁለተኛው የዓለም ጦርነት ድል አድራጊ የነበሩ 5 ሀገራት ማለትም አሜሪካ፣ ሶቪየት ህብረት፣ ዩናይትድ ኪንግደም፣ ፈረንሳይና ቻይና ቋሚ አባል እንዲሆኑ ተደርጓል። ይህ ታሪክ ከፈረሰና አፍሪካውያን ከቅኝ አገዛዝ ነጻ ከወጡ ከግማሽ ምዕት ዓመታት በላይ ቢያሳልፉም የዓለማችንን ትልልቅ ውሳኔዎች በሚያሳልፈው የጸጥታው ምክር ቤት ቋሚ አባል የሆነ አፍሪካዊ ሀገር ሳይኖር ዓመታት ተቆጥረዋል። ከ9 ዓመታት በላይ የተመድ ዋና ጸሐፊ በመሆን እያገለገሉ የሚገኙት አንቶኒዮ ጉቴሬዝም የ1945ቱ የጸጥታው ምክር ቤት አመሰራረት ውሳኔ መለወጥ የሚያስፈልገው ነው በማለት ለተከታታይ የአፍሪካ ህብረት ዓመታዊ ጉባኤያት ሲናገሩ ይደመጣሉ። በ39ኛው የአፍሪካ ህብረት ጉባኤም ይህንኑ ሲደግሙት ጎን ለጎን በሰጡት ጋዜጣዊ መግለጫ ላይም ይህንኑ ሲናገሩ ተደምጠዋል። የጸጥታው ምክር ቤት የዛሬውን ዓለም ሊያንጸባርቅ ይገባል። አብዛኞቹ የአፍሪካ ሀገራት ምክር ቤቱ ሲመሰረት በቅኝ ግዛት ስር ነበሩ። አሁን ግን ምክር ቤቱን ለ21ኛው ክፍለ ዘመን በሚመጥን መልኩ የማጠናከሪያ ጊዜው ደርሷል። ይህም ማለት በአፍሪካ ህብረት ቋሚ መቀመጫ ውስጥ 2 የአፍሪካ ቋሚ መቀመጫዎች ሊኖሩ ይገባል። አፍሪካ የዓለም አቀፍ ውሳኔዎች ሰለባ ብቻ ሳትሆን የውሳኔ ሰጪ አካል መሆን አለባት። ለዚህም ይመስላል ኢትዮጵያዊው ጋዜጠኛ ይህ ውትወታ ተግባራዊ የሚደረገው መች ነው ሲል ጥያቄ ያቀርብላቸዋል። አመሰግናለሁ ዋና ጸሐፊ። በቅድሚያ ወደ አዲስ አበባ እንኳን በደህና መጡ። ጥያቄ የአፍሪካ ህብረት የተባበሩት መንግስታት ድርጅት እውነተኛ ለውጥ እንዲያደርግና አፍሪካ በጸጥታው ምክር ቤት ውስጥ ቋሚ ውክልና እንዲኖራት ሲወተውት ቆይቷል። እርሶም በተለያዩ አጋጣሚዎች እነዚህን ሀሳቦች ሲደግፉ ተደምጠዋል። ታዲያ እነዚህ ተነሳሽነቶችና ሀሳቦች ወደ ተግባር መቼ ይቀየራሉ? የኢትዮጵያን ሚና በዚህ ረገድ እንዴት ይገመግሙታል? የእርሳቸው ምላሽ ተከታዩን ይመስላል። የጸጥታው ምክር ቤቱን ለመለወጥ ብዙ ተቃውሞዎች እንዳሉ እንረዳለን። ሆኖም ግን እንደሚታወቀው የጸጥታው ምክር ቤት የተመሰረተው ከሁለተኛው የዓለም ጦርነት በኋላ ነው። ዛሬ የጸጥታው ምክር ቤቱን ብትመለከቱ አሁንም 3 የአውሮፓ ቋሚ አባላት ፈረንሳይ፣ ዩናይትድ ኪንግደም እና ሩሲያ አሉ።
ነገር ግን ምንም የአፍሪካ አባል የለም። አንድ የእስያ አባል አለ፣ የላቲን አሜሪካ አባል ግን የለም። ስለዚህ የጸጥታው ምክር ቤት የዛሬውን ዓለም አይወክልም። በተመሳሳይ ጊዜ የጸጥታው ምክር ቤቱ ግጭቶችን ለማስቆም ውሳኔዎችን እንዳያሳልፍ በሚያግዱት ቬቶዎች ምክንያት በጣም ውጤታማ እንዳልሆነ እያየን ነው። ስለዚህ የጸጥታው ምክር ቤት ለውጥ ፍጹም አስፈላጊ ነው። በአፍሪካ ህብረት የመሪዎች ጉባኤ ንግግራቸውም እኔ የስልጣን ጊዜን ሳላጠናቅቅ አፍሪካ የጸጥታው ምክር ቤት ቋሚ አባል እንድትሆን እሰራለሁ ሲሉም ተደምጠዋል። በአፍሪካ እየጨመረ የመጣው የወባ በሽታ ስርጭት አህጉሪቱ በ2030 ወባን ለማጥፋት ካስቀመጠችው ግብ እንድትርቅ እያደረጋት መሆኑ ተነገረ። የቦትስዋና ፕሬዝዳንት ዱማ ቦኮ ከሰሞኑ ከተካሄደው የህብረቱ ጉባኤ ጎን ለጎን በቀረበ የ2025 የአፍሪካ የወባ መከላከል ሂደት ሪፖርት ላይ ተገኝተው ባስተላለፉት መልእክት በየጊዜው የሚከሰተው የወባ በሽታ ለአፍሪካውያን ዜጎች የጤና ስጋት እንደሆነ ገልጸዋል። አፍሪካ የወባ በሽታን ለማጥፋት በምታደርገው ጥረትም የፋይናንስ እጥረት፣ የጤና ስጋቶች መጨመርና የተገኙ ውጤቶች መቀዛቀዝ ምክንያት ከፍተኛ መሰናክል እየገጠማት እንደሚገኝ ተናግረዋል። በዚህም በአፍሪካ የወባ በሽታ መከላከልና የሕክምና ስርዓት ላይ አፋጣኝ እርምጃ መውሰድ ካልተቻለ ባለፉት 10 ዓመታት የተመዘገቡ ስኬቶች ሊቀለበሱ እንደሚችሉ ገልጸዋል። የወባ በሽታ የጤና ቀውስ ብቻ ሳይሆን የኢኮኖሚና ደህንነት ስጋት ነው ያሉት ፕሬዝዳንት ዱማ ለዚህም የአፍሪካ ሀገራት በራስ አቅም የሚመራና የሚተዳደር አስተማማኝ የጤና ስርዓት ለመገንባት በትኩረት መስራት እንደሚጠበቅ ገልጸዋል። በማጠቃለያ መልእክታቸውም የወባ በሽታ ማሸነፍ ይቻላል፣ ነገር ግን ይህ የሚሆነው የአፍሪካ የራሷን የወደፊት እጣ ፋንታ ለመወሰን ዛሬውኑ በቁርጠኝነት ስትነሳ ብቻ ነው ሲሉ ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዝዳንት ፓትሪስ ሞትስፔ የ2027ቱ የአፍሪካ ዋንጫ በሚቀጥለው ዓመት በሰኔና ሐምሌ ወራት እንደሚካሄድ መግለጻቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በአፍሪካ 38 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት ይደርስባቸዋል ተባለ። በአህጉራችን አፍሪካ 38 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት እንደሚደርስባቸው ተገልጿል። ይህንንና ተያያዥ ችግሮችን ለመቅረፍ የአፍሪካ ህብረት የልማት ኤጀንሲና ዊሜን ፎር ዊመን ኢንተርናሽናል ስትራቴጂካዊ አጋርነት መስርተዋል። ስምምነቱ በአፍሪካ ሴቶች ላይ የሚደርሰውን ጥቃት ለመከላከልና የኢኮኖሚ አቅማቸውን ለማሳደግ ያለመ ነው። በስምምነቱ ወቅት የዊሜን ፎር ዊመን ኢንተርናሽናል ዋና ስራ አስፈጻሚ ዶክተር ቴልማ ኤኩዌር ይህ አጋርነት ሴቶች ከግጭት እንዲተርፉ ብቻ ሳይሆን መልሶ ግንባታውንና የረጅም ጊዜ ለውጡን እንዲመሩ የሚያስችል ዘላቂ ስርዓት ለመገንባት ያለንን ቁርጠኝነት የሚያሳይ ነው ሲሉ ገልጸዋል። ጥናቶች እንደሚያመለክቱት በአፍሪካ ያለው የጸጥታ ችግርና ግጭት ከፍተኛ ዋጋ እያስከፈለ ይገኛል። በየዓመቱ በአማካኝ 18 ቢሊዮን ዶላር ለጦር መሳሪያ ግዥና ለምርታማነት መጓደል ይባክናል ተብሏል። ይህ አዲስ አጋርነት ሴቶችን በኢኮኖሚ ማብቃት፣ ለግጭቶች መቀነስና ለአህጉራዊ እድገት ወሳኝ መሆኑን ታሳቢ ያደረገ እንደሆነ በስትራቴጂካዊ አጋርነት ስምምነት ወቅት ተገልጿል። ሻምፒዮን ፕሮፐርቲስ የጋዜቦ ስካይላይን አፓርትመንት ግንባታና የሳይት ሽያጭ አስጀመረ። ላለፉት 8 ዓመታት በኢትዮጵያ የሪል ስቴት ዘርፍ ለደንበኞች ጥራት ያለው አገልግሎት እየሰጠ እንደሚገኝ የሚነገርለት ሻምፒዮን ፕሮፐርቲስ ጋዜቦ ስካይላይን የተሰኘ ዘመናዊ የመኖሪያ አፓርትመንት የሳይት ላይ ሽያጭ በይፋ ጀምሯል። አፓርትመንቱ በ3 አማራጮች መዘጋጀቱ የተነገረ ሲሆን ባለ 1 መኝታ በ60 ካሬ ሜትር፣ ባለ 2 መኝታ ከ110 እስከ 127 ካሬ ሜትር እንዲሁም ባለ 3 መኝታ ከ145 እስከ 160 ካሬ ሜትር ስፋት ያላቸው መኖሪያዎችን ያካተተ ነው ተብሏል። የሻምፒዮን ፕሮፐርቲስ መስራችና ማኔጂንግ ዳይሬክተር ሙኒር ሁሴን ከ10% ቅድመ ክፍያ ጀምሮ እንዲሁም ከ3 ዓመት የክፍያ አማራጭ ለደንበኞቻቸው እንዳዘጋጁ ለአፍሪካ ሬኔሳንስ ቴሌቪዥን ተናግረዋል። ክፍያው ላይ እንግዲህ ቅድም እንዳልኩት የሻምፒዮን አንዱም ዓላማ
ደንበኞች የቤት ባለቤት እንዲሆኑ ማድረግ፣ በታማኝነት በመገንባት በሚፈለገው ጥራትና ኳሊቲ ቤቶቹን ማድረስ ነው። ይህንን በተመለከተ ከ10% ቅድሚያ ክፍያ ጀምሮ አለን ማለት ነው። እንደዚሁም ደግሞ እስከ 3 ዓመት የክፍያ አማራጭ አለን። እንደዚሁም ደግሞ ቀድሞ ደግሞ ለሚከፍሉ ሰዎች ዋጋውን በጣም ፌር የሆነ አፎርደብል የሆነ ለምሳሌ ባለ አንድ መኝታ ላይ እስከ 4.5 ሚሊዮን ብር ድረስ ዋጋው ያለ ቤቶች አሉን። ያ ደግሞ ስናየው ደግሞ ይሄ ኢነር ሲቲ ወይም ደግሞ ፕራይም ሎኬሽን እንደመሆኑ መጠን በ4.5 ሚሊዮን ባለ አንድ መኝታ ኦውን ማድረግ ማለት ለብዙ ሰው ጥሩ ኢንቨስትመንት አማራጭ ነው። ቢያከራዩት ከ6 እስከ 7 ዓመት ባልሞላ ጊዜ ውስጥ ራሱ ኢንቨስትመንቱን የሚመልስ ፕሮጀክት ነው ማለት ነው። አክለውም መስራቹ አዲስ በመጡ ቴክኖሎጂዎች ታግዘው እየሰሩ እንደሆነና ከዚህ በፊት ከሚሰራው ባነሰ ጊዜ ለማስረከብ ዝግጅታቸውን እንዳጠናቀቁ ገልጸዋል። ይሄ ሳይት እንግዲህ ያው ከዚህ በፊት ከሰራናቸው ፕሮጀክቶች ብዙ የተለየ ነገር ባይኖረውም ነገር ግን አሁን ላይ ሪል ስቴት ሴክተሩ በአብዛኛው እያደገ እንደዚሁም ደግሞ መንግስት የሚሰራቸው ኢንፍራስትራክቸሮች ብዙ ለከተማው ደግሞ እድገት ፑሊንግ ፋክተርም ስለሆኑ አንደኛ በሎኬሽንም ይሄ በጣም ያው ከተማ መሀል የሚባል ጥሩ ፕሮጀክት ነው። ሁለተኛ ደግሞ አሁን የቴክኖሎጂውም እያደገ ስለመጣ የግንባታ ቴክኖሎጂ በተቻለ መጠን በፊት ከምንሰራው ጊዜ ባነሰ ጊዜ እንደዚሁም ደግሞ በተሻለ ኳሊቲ ለመስራት ዝግጅት አጠናከን አሁን ዛሬ ላውንች ለማድረግ ነው የተዘጋጀ ነው። ጋዜቦ ስካይላይን ከመኖሪያነት ባለፈ ዘመናዊ የአኗኗር ዘይቤን የተላበሱ አገልግሎቶችን ያሟላ ነው የተባለ ሲሆን በ16ኛው ወለል ላይ አጠቃላይ የከተማዋን ውበት የሚያስቃኝ ዘመናዊ ቴራስ ያለው ነው ተብሏል። ክቡራን ተመልካቾቻችን አሁን መስፈርት ሳያሟሉ በኢትዮጵያ ፕሪሚየር ሊግ እየተሳተፉ የሚገኙ ክለቦች የገንዘብ ወይም የእግድ ቅጣት ሊጣልባቸው ይችላል መባሉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። መስፈርት ሳያሟሉ በፕሪሚየር ሊጉ እየተሳተፉ የሚገኙ ክለቦች የገንዘብ ወይም የእግድ ቅጣት እንደሚጣልባቸው ተገለጸ። በኢትዮጵያ እግር ኳስ ፌዴሬሽን የክለብ ፍቃድ ወይም ላይሰንሲንግ ክፍል በሐምሌ ወር 2017 ዓ.ም ለክለቦች በጻፈው ደብዳቤ የፕሪሚየር ሊጉ ክለቦች ለ2018 የውድድር ዘመን ምዝገባ ለማድረግ በቅድሚያ ሊያሟሉ የሚገባቸውን መስፈርት እስከ ጥር 30 ቀን 2018 ዓ.ም ድረስ እንዲያሟሉ የሰጠው ማስጠንቀቂያ ተፈጻሚ አለመሆኑንና በቀጣይ የገንዘብ ወይም የእግድ ቅጣት ሊጣልባቸው እንደሚችል ተገልጿል። ክለቦቹ እስከ ጥር 30 እንዲያሟሉ በፌዴሬሽኑ የተጠየቁትን መስፈርት አንድ ክለብ ብቻ ሲያሟላ 8 ክለቦች በከፊል 9 ክለቦች ደግሞ ምንም አይነት ሪፖርት አላቀረቡም ተብሏል። የፌዴሬሽኑ የክለብ ፍቃድ ክፍል የአምና ኦዲትን ጨምሮ አስፈላጊ መስፈርቶችን እስከ ጥር 30 እንዲያስገቡ ቀደም ሲል ለሁሉም ክለቦች መግለጹን አስታውቋል። በዚህ ምክንያት የፌዴሬሽኑ የክለብ ላይሰንሲንግ የፍትህ አካላት ውሳኔዎችን ማሳለፉ በእነዚህ ውሳኔዎች መሰረት ክለቦች እንዲያስተካክሉ በማስጠንቀቂያ ታልፈው እንደገና አስተካክለው ክፍሉ ባዘጋጀው የዲጂታል ሲስተም መስፈርቱን አሟልተው እንዲያስገቡ ቢታዘዙም እስካሁን መስፈርቱን አሟልቶ ያስገባው አንድ ክለብ ብቻ መሆኑ ተገልጿል። በዚህም በቀጣይ የክለብ ላይሰንሲንግ የፍትህ አካላት መረጃዎችን በማመልከት ውሳኔዎችን እንደሚያሳልፍ ይጠበቃል። እንደ ፌዴሬሽኑ ክለብ ላይሰንሲንግ መረጃ ከሆነ የተጠየቀውን ሁሉንም መስፈርት ያሟላው ክለብ ባህር ዳር ከተማ ብቻ ሲሆን አንድም ሌላ ክለብ ሁሉንም መስፈርት ማሟላት አለመቻሉ ተገልጿል። የቀሩት የፕሪሚየር ሊጉ ክለቦች በከፊል መስፈርቶችን ባለማሟላት ሲጠቀሱ በዋናነት መሰረተ ልማት፣ ፋይናንስ፣ ህጋዊ ሰነድና በተዘጋጀው ሲስተም መረጃዎችን አሟልቶ ለሚመለከታቸው ክፍሎች በመላክ ረገድ ክፍተት እንዳለባቸው ተገልጿል። በቀጣይ ፌዴሬሽኑ ምን አይነት እርምጃዎችን እንደሚወስድ ባይገለጽም ክለቦችን የሚያስተምር ቅጣት ይጥላል ወይስ በልበሰፊነት በማስጠንቀቂያ ያልፋቸዋል የሚለው የሚጠበቅ ይሆናል። በኢትዮጵያ የመጀመሪያው የግል የቼዝ አካዳሚ በመሆን ፈርቀዳጅ የሆነው ማስተዋል የአእምሮ ማበልጸጊያ ተቋም ማስተዋል የቼዝ አካዳሚ የተሰኘ ሁለተኛ ቅርንጫፉን በአዲስ አበባ እንደከፈተ አስታውቋል። አካዳሚው የልጆችንና የአዋቂዎችን የፈጠራ የትንታኔና የስትራቴጂካዊ ውሳኔ አሰጣጥ ክህሎት ለማሳደግ ያለመ ዘመናዊ ማሰልጠኛ ይዞ እንደቀረበ ገልጿል። ማስተዋል የአእምሮ ማበልጸጊያ ተቋም ቼዝን እንደ ስፖርት ብቻ ሳይሆን እንደ ትውልድ መገንቢያ ስልት እንደሚጠቀምበት የተቋሙ መስራች አቶ ፈለቀ ጌታቸው ገልጸዋል። በዘመናዊ የማሰልጠኛ ቁሳቁሶች የተደራጀው ይህ አካዳሚ ሰልጣኞች በዓለም አቀፍ መድረኮች ላይ ተወዳዳሪ እንዲሆኑ ለማስቻል እየሰራ እንደሚገኝም ተገልጿል።
የ2027 የአፍሪካ ዋንጫ በተያዘለት ጊዜ እንዲካሄድ መወሰኑ ተገለጸ። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዝዳንት ፓትሪስ ሙትሴፔ ለ2027ቱ የአፍሪካ ዋንጫ በሚቀጥለው ዓመት በሰኔና ሐምሌ ወራት እንደሚካሄድ አስታውቀዋል። ደቡብ አፍሪካዊ ፕሬዝዳንት በኬንያ፣ ታንዛኒያ እና ዩጋንዳ በጋራ የሚዘጋጀው ይህ ውድድር ይራዘማል ወይም ቦታው ይቀየራል ተብሎ ለሚወራው ወሬ መሰረት የሌለው ነው ብለዋል። በሶስቱ የምስራቅ አፍሪካ ሀገራት ያሉ የመሰረተ ልማት ግንባታዎች ውድድሩን ለማስተናገድ በወቅቱ ይደርሳሉ የሚለው ጥያቄ ጥርጣሬን ፈጥሮ ቆይቷል። ከዚህ ጋር በተያያዘ የኬንያው አዘጋጅ ኮሚቴ ሰብሳቢ ኒኮላስ ሙሶኔ ለኤኤፍቢ እንደተናገሩት ኬንያ በነሐሴ 2027 አጠቃላይ ምርጫ ስለምታካሄድ ውድድሩን ወደ 2028 ቢራዘም ለሀገሪቱ ጥሩ እንደሚሆን ገልጸው ነበር። ሆኖም ሙትሰፔ በሚቀጥለው ዓመት በኬንያ፣ ታንዛኒያ እና ዩጋንዳ የሚካሄደው የአፍሪካ ዋንጫ እጅግ ስኬታማ ይሆናል ሲሉ ተናግረዋል። አክለውም ሁልጊዜም ፈተናዎች አሉ፣ ነገር ግን እኛ አፍሪካውያን በራሳችንና በሕዝባችን ማመን አለብን። የአፍሪካ እግር ኳስ የሚመሩት ሰዎች በዓለም ደረጃ ብቃት ያላቸው ናቸው ብለዋል። ካፍ ከ2019 ጀምሮ ውድድሩን በአመቱ አጋማሽ በሰኔና በሐምሌ ወር ለማካሄድ ቃል ቢገባም ያለፉት 3 ውድድሮች በአውሮፓ ክለቦች ግፊትና በሌሎች ምክንያቶች በጥርና የካቲት ወራት ተካሂደዋል። ከአውሮፓ ክለቦች ጋር ያለውን የተጫዋቾች መልቀቂያ ውዝግብ ለመፍታት ከ2028 ጀምሮ የአፍሪካ ዋንጫ በየ2 ዓመቱ መሆኑ ቀርቶ በየ4 ዓመቱ ይካሄዳል ተብሏል። ፕሬዝዳንቱ ወደፊት የተሳታፊ ሀገራት ቁጥር ከ24 ወደ 28 ለማሳደግ ፍላጎት እንዳላቸው አያይዘው ጠቁመዋል። ባርሴሎና የሊጉን መሪነት ከማድሪድ ለመረከብ ከጂሮና ጋር ዛሬ ምሽት የሚያደርገው ጨዋታ ተጠባቂ ሆኗል። በስፔን ላ ሊጋ 24ኛ ሳምንት ዛሬ አንድ ጨዋታ ሲደረግ በካታላን ደርቢ ጂሮና ምሽት 5 ሰዓት ላይ ባርሴሎናን ያስተናግዳል። በሪያል ማድሪድ የላሊጋውን መሪነት የተነጠቀው ባርሴሎና ወደ ቦታው ለመመለስ ወደ ሜዳ በሚገባበት ጨዋታ ላለመውረድ ከሚታገለው ጂሮና ከባድ ፈተና ይጠብቀዋል ተብሏል። በጨዋታው በስፔን ኮፓ ዴላሬ በአትሌቲኮ ማድሪድ 4 ግቦች ተቆጥሮበት የተሸነፈው ባርሴሎና ወደ አሸናፊነት ለመመለስ እንደሚጫወት ይጠበቃል። ካለፉት 6 የላሊጋ ጨዋታዎች በአንዱ ብቻ የተሸነፈው ባርሴሎና ምሽት ላይ በሚያደርገው ጨዋታ የማርከስ ራሽፎርድና ራፊኒያን ግልጋሎት ከጉዳት መልስ የሚያገኝ ሲሆን ጋቪ አሁንም ከጉዳቱ እንዳላገገመ ተገልጿል። በባለሜዳዎቹ በኩል ዶኒ ቫን ደ ቢክ፣ አሌክሲስ ሜሪኖ እና የቀድሞ የባርሴሎና ግብ ጠባቂ ቴር ስቴገን በጉዳት አይሰለፍም። በሊጉ አስቀድሞ ጨዋታውን ያሸነፈው ሪያል ማድሪድ በ60 ነጥብ ሲመራ ባርሴሎና በ58 ነጥብ ሲከተል ዛሬ ምሽት ድል ከቀናው ወደ ላሊጋ መሪነቱ የሚመለስ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጊያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።